ታሪክ ነገር ፍልፍሉ እሺ ማርቆስ በፊት የረገጠው አሁን የማይረግጠው የኔ ቦታ አለ እንደገና ማርቆስ በፊት የረገጠው አሁን የማይረግጠው የኔ ቦታ አለ የኔ ቦታው የኛም ብንለው ችግር የለም ቦታ አለ እንዴ በፊት የረገጠው አሁን የማይረግጠው ቦታ አለ አዎ የረገጠው መሬት ነው አዎ በፊት የረገጠው አሁን የማይረግጠው ቦታ አለ አዎ የኔ ቦታ የኛም ቦታ ላርግላ እንዲቀላችሁ የኔ ቦታ አለ እንትን ሊሆን ድሮ የረገጥከው ወደሱ ማትረግጠው ቦታ ምን ለምሳሌ ኳስ በደንብ ንገረኝ ነው ምናልባት ጭቃ ማብካት ከሆነ በፊት አድርጎት በኋላ አይደለም ህፃን ልጅ ሆኖ ጭቃ ኧረ ህፃን ልጅ ሆኖ አይደለም ትልቅ ሆኖ አው እንደው እድሜ ከጨረስን በኋላ ቦታውን በምን አወቅ እንዴ ያረገጠው መሆኑን በምን አወቅ አይ በቃ ያን የረገጠው ነው አሁን አይረግጠው ምልክት አለው እሱ የሚረግጠው ቦታ ምልክት አለው በምን አወቅ እንዴት ነው በምን አወቅ ምልክት ከሌለው በምን አወቅ አውቀዋለሁ ቦታውን አሁን አንተ ከዚህ እንትን ሰፈር ብትባል ስም ተጽፎ ነው እንደሚቀመጥልህ ሰፈሩ ያረገጠው ቦታ አቁራሌው ነው እንደመጣው አይደለም በታሪክ ነው የመጣው ማርቆስ ጠይቀው ሞቼ ነበር እንዴ አይ አልሞትኩም በፊት መርገጥ የሚችለው አሁን ግን ሊረግጠው የማይፈቀድለት ቦታ አለው እንደማለት ይመስላል እኔም እንደዛ ነው ያሰብኩት አይ እኮ የማይረግጥ ቦታ ይኖረዋል አንተ የምትረግጠው ግን ማርቆስን ብቻ ነው ገባ ማርቆስን ነው ለይተው የከለከሉት ሌላ ሰው መርገጥ ይችላል አይ አይረግጠው በፈቅድላችሁ ማርቆስ ታው አይደል ተነጋገሩ እየሰማናችሁ ጥያቄ ጠይቅ እኔ አጣፍነኝ ማርቆስ ለምንድን ነው የማይነግሩኝ ማርቆስ ድምጽ እየሰማን እሺ ማርቆስ በፊት የሚረግጠው አሁን የማይረግጠው ነገር አለ አሁን እንደሱ ነው ያልኩት አይደል ማርቆስ በፊት የረገጠው አሁን የማይረግጠው ሰፈር ሊኖር እሱ የሚያውቀው አረ የለም ታዲያ ምንድነው እያለ ያለው በፊት የማይረግጠው ውጭ ሀገር በፊት የረገጠው ነው ያልኩት በፊት የረገጠው ውጭ ሀገር ሄደ እዛ ሀገር ድጋሚ ያልሄድክበት ሀገር አለ ከኢትዮጵያ ውጪ አይደለም ቢሄድም አይ የተከለከለ አዎ የኢትዮጵያ ነው ቢሄድም አይረግጠው ይሄድም እኮ አይረግጠውም ይያለ አየር ላይ አይረግጠውም አሁንም ቢሄድ አይረግጠውም ጉዴ ፈላ ንሻ ክብርት አላልኩሽም እንደዚህ ጠምዛዛ ልጅ ነው ለካ የምትለው በአየር ላይ አይረግጠውም አሁንም ያ ይሄድ በፊት ረግጦታል አይረግጠውም ባለቤቱ ካላወቀ እንግዲህ እኛ ምን ማርቆስ ይራገባኝ እኮ በፊት አይ ክብርት ማርቆስማ በሐሳብ እየረገጠው ነው እየረገጥኩት ነው እያለ ያለው ክብርት አየር ላይ በፊት እንደዚህ ሄድ ነበር አሁን ግን እንደዚህ ነው እያለ ያለው እንደዚህ በፊት እንዲየረገጥ ከሄድከው ቦታ አሁን ግን አትረግጠውም ቦታ ተከልክሎ ነው አይደለም አሁን አይረግጠውም በመረጋገጥ አይደለም የተከለከልኩት ነገር ምንም ነገር አልተከለከለም ያለው ስማው ማርቆስ አየር ላይ መርገጥ ትችላለህ እንግዲህ ሶስታችን ነን ጥያቄ ያለው አንተ ድሮ በአየር ላይ ሄድ ነበር እንዴ እሱን ጠይቀው እኔ ነኝ እንደ አየር ላይ ሄዷል አንተ እኮ ነው ሄዷል ያለ እኔ አይደለሁም እኔ ጥያቄ ጠይቀኝ ጠልቄ ማርቆስ እንዲየረገጠው ቦታ ላይ አሁን ቦታውንም ቢያገኘው እንደዚህ ነው አይረግጠውም ታዲያ እንደዚህ እኮ ነው እያለ ያለው በአየር ላይ ነው የምታልፈው እያለ ነው ፍልፍሉ አቤት አንተ ትረግጠዋለህ የኔ ቦታ እኮ ነው ምን ሆነሽ የኔ ቦታ እኮ ነው አንዴ ስትኝ ዋዛ መሰልኩሽ እውነት አስረዳቸው አላቀብልኝ በፊት የረገጠው አሁን የማይረግጠው ቢደርስበትም እንደዚህ ነው የሚሻገረው ነው እያለ ያለው ባየ አይረግጠውም አይሻገረውም መሻገርም አይችልም እንዴ አትሻገረውም አትሻገር በረከት አትሻገረው ማጫጭሰውን ነገር አድርገን የመጣሁት አትሻገረው በቃ እውነት ውሸት ናርፈው ነገር እውነት ውሸት አቡያ አምጿል በቃ አቡያ እኔ በቃ እውነት ያ ፍልፍሉን ስለማላም ነው ክብርት እኔ ፍልፍሉና እኔ እንግዲህ በእነሱ ተማምኜ እውነት
ምክንያቱም አብሮ ስለሚውሉ ሁሌ አድርገሽ ነው በእነሱ ተማመኝ በሁለታችሁ ብያለሁ። እስቲ ቆይ እሱን መልስ ማርቆስ ምን አልክ አንተ? አትናገር። ማርቆስ ምን አልክ አንተ? እኔ እንጃ እኔ ግራ ገባኝ። አንተ እኮ ነው ጉዳዩ። እኔ እኮ ነው የችግሩ ባለቤት። አንተ ግራ የገባህ እኔ ምን ልሆን ነው እንዴ? እኔ ዝም ብዬ አይደል የመለስኩት። በግምት በቃ እውነትም በል አንተ ታውቃለህ እንግዲህ በዓል ነው። የሆነ ሰው አንድ ጥያቄ አስቆመኝ መንገድ ላይ ስላንተ አንድ ነገር ይታየኛል። ምን ይታያል? ከፊት ለፊት ድቅድቅ ጨለማ ይታየኛል። ይሄ ጨለማ እንኳን አንተ እኔም አልሻገረው እና አሁን እኔም አልረግጠውም ብዶም አንተ ቦታዬ ነው አላልኩም? ቦታው የኔ ነው። እኔም አልረግጠውም። ቤት ተሰርቶበታል? አልተሰራበትም። እኔም አልረግጠውም። ተቆፍሯል? አልተቆፈረም። አልረግጠውም። ቁጭ በል በቃ ቁጭ በል። ቴንኪው አቡያ እንደገና ለመጨረሻ ጊዜ አባት እንደገና ለመጨረሻ ጊዜ እውነቱ ውሸት ጥላሁን ለምን? እኔ እንጃ እኔ ምን እንደምል እኮ እውነት ክብርት እንግዲህ እውነት ይሁንስ። እውነት ማርቆስ ምን ላድርግ? እውነት እሺ። ፍልፍሉ ማርቆስ በፊት የረገጠው አሁን የማይረግጠው ቦታ አለ ያለውን ጥላሁን ክብርትና ራሱ ማርቆስ ባለቤቱ እውነት ነው ብለዋል። በቃ ሳላውቀው እውነት ልበል። አሁን ፍልፍሉ ያወራው ታሪክ እውነት ነው ውሸት ነው? እውነት ነው።